አላየሁሽም ፍቅሬ አላየ ሰላም ነው ሰላም ነው እንዴት ነህ ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ ባለቤቷ ነኝ ቀይ ልጅ ገብታለች ወይ አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው ምንም ማድረግ አልችልም ወንድሜ አይደለ አዎ እሺ አሁን ነው ኮንድ የገባችሁ በግተራ ጉርጓዱን ታውቃለህ ሁሌ እዛ ውስጥ ነው የሚገቡት የመጀመሪያቸው ነው ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ ማታ ሲዘጋ ስሮል ሳለ ይወጣሉ እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ያው ቀላቅዬ ነው አረኛ ያገባኝ ነው ሽርጤና ወጣው በዚሁ ነው የምወጣው በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ ሂዱ ነው ሶስተኛው ጉርጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል እኔ ምንም ማድረግ አልችልም ሂድ እንግዲህ ያለው ይሄንን ቤቴን አልኖርኩ ይሆናል እኔስ በህይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍስ አቁም መሀላችን አንድ ጅብ አለ እያንዳንድሽን መሀል አስገብቼ ጠይቅሻለሁ ጅቡ ማን እንደሆነ እናያለን ዝግጁ ነህ አተለ ዝግጁ ነኝ ጮክ በላ ምን ትፈራለህ ዝግጁ ነኝ ቅድሚያ እንግዲህ ኤልያስ ቁጭ ክብ ስራ ተያዝ እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ ደግሞ እኔ የምልህ አጎቴ ሽመልስ ገባ እንዴ አጎቴ ሽመልስ ስላላለ ምን ነው ከሰኞ እስከ ዓርብ ንጹህ ነቱልና ቅዳሜ ሲደርስ እንደዚህ ትለብሳለህ አንተ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ ምንድነው እንደዚህ የት ነበር ካንተ ተልከ ነበር ማን የላከ የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፍታ ተብዬ ፊልድ ተልከ ነበር አትከራከረ እና በእኔ ልብስ ነው የምፈታው ወይ አትከራከረኝ ኤላ እንዴ ለወጣ ስለሆነ ደሞዝ ትወስዳለህ ሽሜ ቦስ ሰላም ነው አለን ምን እያደረገ ነው ዛፍ እየፈታ ነው አረ ሽሜ እንደዚህ ና ደሞዝን ውሰድ ቀልዱን ትተህ እንዴ ምን እያደረገ አንተ ልጅ ጎበዝ ልጅ ነው ደሞዝ ይጨመርለታል ደሞ የሥራ ሽሜ ይኸውልህ ቆይ 2 ሳምንት አይተህ ነው ምን ጨመረው እንደዚህ አይነት ነገር እኮ የለም 2 ሳምንት ነው እሺ አንዴ ደሞዝ ትወስዳለህ አንዴ ለወጣ ስለሆነ ይኸውልህ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው ችግር የለውም እኔ ለልጅቷ ሰጥቼ አውጣለሁ እኔ ስለማልመጣ ሰኞ ሽሜ ይኸውልህ እኔ ያለው እሺ አይ አው ዛሬ ቦስ ችግር አለ ሰኞ አሁን እየሰራ አይደለም ነው ጨረስኩ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ እሺ ስጠኛ ምንድነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ አንድ ቀን ታገሰና ሰኞ ውሰድ ልቤ እንደ እንቁላል ቦጭ እያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል አካባቢ ሳይንስ ላይ ያለው እኮ በሬ ሎጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገላል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር አረ ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት 25 አርጋለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ እንጂ እዚህ ጋር አትዘብዘፊ ቶሎ ቢያፍጥኝ እሺ ማማ ብርቅ ሄደ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው ቃሪያን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃል የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናትህ ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ እንደዚህ ነው ቤቶችን ብዙ አላውቅም ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን ችግር የለውም አንቺ ደግሞ ምንድነው ማን አለ እዚህ ችግር የለውም ማን አለ እዚህ ምንድነው ለምን እንደምታስቸግራት ምን አገባ ማረን ያስቸግረሽ መስሎኝ ነው መግደርደር አይቻልም እንዴ እንዴ ነው እንደምትደረደሪ ንዳ በቃ አንተ ዝም ብለህ ምንድነው የምትለው እጅናታልኝ ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ ችግር አንተ ልታሳድረው ነው እንዴ
እጅን እንደ አንተ ምን አገባ? እስኪ እንካ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ፣ እጅን አምጣ። ዞር ብለና በእናትህ ምን እንደምታየው ጉዴ። ዘመኑ ከፍቷል። ማቲያስ አቤት ቦስ። ይኸውልህ አሁን ከ30 ደቂቃ በኋላ የሚመጣ ትልቅ እንግዳ አለ። ሴት ናት ቦስ። ዝም ብለህ ስማኝ። የምንጠብቀው ሰው አማርኛ አይችልም። ደግሞ እንግሊዘኛ ቦስ። ጥርሴን የነቀልኩበት አይደል? እንግሊዘኛ ቢሆን ላንተ ነገር ነበር እንዴ? እንግዳችን የመጣው ከናይጄሪያ ነው። ከሳምንት በፊት የገዛሁትን 10 ሄክታር መሬት ከኔ ገዝቶ አሁን ሪስቴት ለመገንባት ነው እዚህ የመጣው። ስለዚህ በ10 ደቂቃ ውስጥ አስተርጓሚ ይዘህ መምጣት አለብህ። ቶሎ በል። ይሳቂው ላኦሲያ ማቱሻ ሃናንጌ በናይጄሪያ ነው ያወራው? አዎ ቦስ። ከመጀመሩ ነው ደግሞ ናይጄሪያ ማውራት የጀመርከው? መጣልህ ቦስ። አይ ሳናዋ ኢትዮጵያ አፍሪኬ ማኩማሪ ማላ ቦስ ቁርስ እየበላን እናውራ እያለን ከ10 ደቂቃ በኋላ የሚገቡ ኮንቴነሮች ስላሉ እነሱን ለመረከብ ሄዳለሁ። ስለዚህ እዚሁን ጨርስ በለው። ጃኦ ኦሞ ላምፖ ራሞ ላምፔ ካኦዋና ማቦ ለነገር ውስጥ ታይ በተም ታውቃት መስልም አጥንተ ላይ ስጋ ይቀቡ ነው የምትመስለው እያለን ጭራሽ ለስድብ ነው የመጣው። የቦስም የሰውየውን ብቸኛው ራስ ሆንኩ ማለት አይደል? እድሜ በሙሉ ሲፈልግሽ ኖሬ